አባትሽ ጧሪ ባያገኙ እናትሽ ቀባሪ ቢሆኑ ወንድም እህት ጎዳና ኗሪ አለ የምትለው አጋዥ ባይኖር ቀሪ ለአፍታ አስበው አንተም ክብደቱ አንቺም ተረጂው ለደቂቃ ጭንቀቱ ሁሌም ስታልፍ በመንገድ የምታያቸው ሸሽታ ያሳለፍካቸው ድም ያልካቸው በእድሜ የገፉ ተስፋ ያጡ አረጋውያን እንዳንተ ወላጆች ነበሩ ኩሩ ኢትዮጵያውያን። እነርሱም ልክ እንዳንቺ ቤተሰብ ነበሩ በጊዜያቸው እጅግ የተከበሩ ተወዳጅ ተሰሚ በመንደሩ ጊዜ ጉልበት ዕውቀታቸውን ድጋሚ ላይመለስ ያበደሩ ውለታን ለሀገር ሳይሰስቱ ይቸሩ። በእኛ ያልደረሰ ነገ የማይደርስ ችግር የለም አይኖርም አልተሰማም በሀገር አይምሰልህ የማይመጣ አስብ ነግበኔ ብለህ ይልቅ አይንህን መልስ ወደ ቤተሰብህ ለተቸገረው ቀን ለጣለው ወገንህ አገኝ ምርቃት ካንጋፋዎቹ እናት አባትህ ያማረ የሰማይ ቤትን ከልዑል ፈጣሪ። ለሀገር ታሪክ መስራት የወረስነው ከቀደሙት አበው ነው። ደጋፊ ላጡ ለሀገር ባለውለታ እናት አባቶች ማረፊያና መታከሚያ የሆነው ትልቁ የመቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ህንፃ ግንባታው ተጠናቆ አገልግሎት ለመስጠት የእኛን ጥቂት እገዛ ይፈልጋል። ይህን ታሪክ ለመስራት መጋቢት 6 ከቀኑ 12 ሰዓት ጀምሮ በመቄዶንያ ዩቲዩብ ቻናልና በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰቢያ ይካሄዳል። ቀጥታ ስርጭቱን መታደም በራሱ እገዛ ስለሆነ አደራ ሁላችንም እንገኝ። ያስጀመረን ያስፈጽመናል።